በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸትም። ብዙዎቹን ያሳዘነው የጋዜጠኛ ሶፎንያስ ቪዲዮ ለቃ ያወጣችሁ በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸትም። ጦስ ውስጥ ገባሽ። ግማሽ ወዳጆቼ ሁሉ ልግባ ልጄ ቢሆን ወንድሜ ቢሆን ምን አደርገዋል? በፍጹም እንደዚህ መሆን የለበትም ነበር። ደንግጠናል እያሉ ነው። በድያቸዋለሁ። አራት አናኒ ይቅርበኝ እናቴ ፈቲ አዋይ ሮማን ኡስታዝ አቡበከር ነገ ልጅሽ ቢሆን እንዴት ታወጪዋለሽ? ወንድምሽ ቢሆን አባትሽ ቢሆን ታወጪዋለሽ? አታወጪው። መደበቂያ ነው የምትፈልጊው። እንደ ግማሹ ማለት እንዳረኩ ሁሉ ሊነግረኝ ይፈልጋል። ፎቶ እያነሳችኝ እንደመሰለኝ ጠርጥሬያለሁ፣ ግን ትቀርጸኛለች ብዬ አላሰብኩም። የጋዜጠኛ ሶፎንያስ ጉዳይ እጅግ አጨቃጫቂነቱን እየቀጠለ ነው። እሱም ሌላ ኢንተርቪዎችን እየሰጠ ይገኛል። ነገር ግን ይህን ቪዲዮ ፎቶ እያነሳችኝ ይመስለኛል እንጂ ቪዲዮ እየቀረጸችኝ እንደሆነ አላቅም ነበር ብሏል ነው የተባለው። ምንድነው ሮብለት የመጣበትን ሁኔታ አይተሻል። ትናንት እኮ ነግሬሻለሁ፣ ከላይ የሀገር ልብስ ለብሶ አምሮበት እኔን ሁሉ ሽቶ ሲነሰንስ እያልሽ እና በእሱ ልብስ ነው። ስለዚህ እኛ ጋር ነው እዚህ ኤካ ነው የተቀረጸው እና ምንም መቋቋም አልቻልኩም የሚላክልኝ ነገር